እንዳልኩት አንድ ከገጠር ከመሃል ከተሞች ዘመናዊ ከነበሩ ከተሞች ራቅ ካለ አካባቢ የመጣሁ ነው ግን እውነት ለመናገር ወደዚህ ስመጣ ሁሉ ጊዜ አላማ አስቀምጬ ራሴን ገዝቼ ራሴን መድረስ ከምፈልገው ጋር ምንም ድርድር ሳላደርግ የመሄድ ባህሪ ነበረኝ እነዚህ ባህሪዎችን ሳይ አንዱ ለምሳሌ ሁሉ ጊዜ በህይወቴ ተስፈኛ ነኝ አላደርገውም አልችለውም ያቀተኛል ምለው ነገር የለም አሁንም ቤተሰቤም ውስጥ በጣም ከሚወዱልኝ ኳሊቲ አንዱ የትዳር አጋሪም ከምትወዱልኝ አንዱ ኳሊቲ ምንም ነገር ያቀተኛል ብያለሁ ይሄን ግን ስል ዝም ብዬ ራሴን አሳብጬ ማልችለውን ነገር ማሰቤ ሳይሆን ያንን ነገር አምኜበት አውጥቼ አውርጄ ከተቀበልኩት በኋላ ማድረግ ያለብኝን ሆምወርኬን ለመስራት ራሴን ገቨርን አደርጋለሁ አስተዳድራለሁ ነግረዋለሁ ዝግጅቴን በደንብ አደርጋለሁ ከዛው ጎን ለጎን ደግሞ ኢንቫይሮንመንትን አካባቢን ዓለምን ማንበብ ወሳኝ ለምሳሌ በዛን ጊዜ እንዳልኳችሁ ከዛ መጥቼ ዩኒቨርሲቲ 6 ኪሎ ነው የገባሁት ዩኒቨርሲቲ ጨርሼ መጀመሪያ ዲግሪን አካውንቲንግ ያስኩት ጨርሼ ልክ ወደ ስራ ዓለም ስገባ በዓላማ ደረጃ መኪና ይኖረኛል ብዬ ከማሰቤ ጎን ለጎን ራሴን ማዘጋጀት እንዳለብኝ ስላሰብኩ ወዲያውኑ መንጃ ፍቃድ ለማውጣት ዓላማ አስቀመጥኩኝና እቅድ ዝግጅት ጀመርኩ መንጃ ፍቃድ ለማውጣት ሄጄ የሚመለከተውን ቢሮ መንጃ ፍቃድ ማውጣት ፈልጋለሁ ብዬ የአዲስ አበባ መታወቂያ ያስፈልጋል ተባልኩ የአዲስ አበባ መታወቂያ የለኝም ዩኒቨርሲቲ 4 ዓመት ተቀምጬ ገና መሸኛ ከሀገር ቤት አላመጣሁም ገና የተሰፈርም እንደምኖር አላውቅም ዘይን ስለዚህ የአዲስ አበባ መታወቂያ ከሌለኝ ማውጣት አልችልም አዎ የአዲስ አበባ መታወቂያ ሊኖር ይገባል ያኔ በቃ አልችልም ለኔ አይገባኝም መኪናስ ደግሞ ከየት አምጥቼ ገዛለሁ ብዬ ተስፋ ቆርጬ አላቆምኩም ምንድነው ያረኩት እኔ 4 ዓመት ዩኒቨርሲቲ ነበርኩ አዲስ አበባ ገና ነዋሪነት አልጀመርኩም የራሴን ቤት የለኝም ግን መታወቂያ መንጃ ፍቃድ ማውጣት ፈልጋለሁ አልኩና በደንብ በጽሞና መነጋገር ጀመርኩ ከሚመለከተው ቢሮ ስል ምን አሉኝ ኦኬ አሁን ማውጣት ፈልጋል መታወቂያ የለም ስለዚህ ያለው ድል እዛ ዩኒቨርሲቲ አዳሪ ለመሆን መረጃ ልታመጣልን ትችላለህ ወይ አዳሪ ተማሪ እንደነበርክ የሚያሳያሉኝ አዎ ከዩኒቨርሲቲ ሄጄ አመጣሁ እንግዲህ ምንድነው ልላችሁ የፈለኩት ይሄ ራሱ አንደኛ መኪና በቅርብ ጊዜ የመያዝ ይኖረኛል አይኖረኝም የሚለው አንሰርቴኒቲ እርግጠኛ ያልሆነ ነው ሁለተኛ ኤክስትራ ገንዘብ ያስከፍላል ጊዜ ያስፈልጋል ብዙ ሩጫ ያስፈልጋል ግን እጅ አልሰጠውም ሰይን ምን አደረኩኝ ከዛ ዳሪ ተማሪ እንደነበርኩኝ ከዩኒቨርሲቲው አመጣሁኝ አስገባሁኝ መንጃ ፍቃድ ማውጣት ትችላለህ ተባልኩኝ ተለማመድኩኝ በዛን ጊዜ ብሬን የተወሰነ በጀት አስቀመጥኩና ለዛ አርጌ አወጣሁኝ መንጃ ፍቃድ እውነቱን ነው የምነግራችሁ በዛን ጊዜ about በ6 ዓመት ግራጁዌት አርጌ መኪና መያዝ ጀመርኩ ራሴን በጣም የተሻልኩ ነኝ ማለት ፈልጌ ሳይሆን በንጽጽር really ቶሎ ራሴን የማዘጋጀት አካባቢውን የማንበብ የሚያስፈልጉ ነገር ስለዚህ መስሪያ ቤት እንኳን ስወዳደር ከሌላው ተወዳዳሪ እኔ መንጃ ፍቃድም አለኝ ብዬ አብሬ ያስገባ ነበር ሲቪ ላይ ብዙዎቹ በዛን ጊዜ የተወሰኑ ሰዎች በጣም አቅማቸው የሚችል ቤተሰብ ያላቸው ሰዎች መንጃ ፍቃድ ያላቸው አሉ እኔም እዛውስ ግን አንዱ ሆንኩ ስለዚህ ቀደም ከተነሳውም ጋር ከማቴሪያል ከገንዘብ ጋር መያዝ ሳይሆን ከራስ ዓላማ ጋር ከራስ ንቃት ጋር አካባቢውን ከማንበብና ራስን ከማዘጋጀት ኮሚትመንት ጋር ይያዛል ማለት ነው አንደኛ ሁለተኛው ሁሉ ጊዜ የተሻለ መሆን ስለምፈልግ ሳስብ በዛን ጊዜ ትዝ ይለኛል በጣም ትልልቅ ኃላፊዎች ጋር አንድ ግዙፍ ነገር በተሸፍኖ የሚቀመጥ ነበር ኮምፒውተር ኃላፊዎች ጋር ተሸፍኖ ይቀመጣል አይጠቀሙበት ዜን በዛን ጊዜ እንግዲህ ይሄ ማለት ከዛሬ 35 ዓመት 34 ዓመት በፊት ነው
እኔስ ለምን ኮምፒውተርም አልማርም ብያለሁ። ምንም ሰዎች አፕላይ ያደርጉ አይደለም ኮምፒውተር እየተጠቀምንበት አይደለም እንዳልኳችሁ ትልቅ አላፊ ቢሮዎች ይገዛና ይቀመጣል ተሸፍኖ ይቀመጣል አይነኩት ዜን ኮምፒውተር መማር አለብኝ ስል ተመልከቱ በጀት ያስፈልገዋል at the same time ኮሚትመንት ያስፈልጋል ምን ተስፋሳለው ኮምፒውተር ማለት ተጠቀምበት ብሎ ማሰብም ሊመጣ ይችላል ግን እንደዛ አይነቱን ነገር አምሮይስ እንዲገባ አልፈቅድም ስለዚህ ምን አደረኩኝ በዛን ጊዜ አንድ ዓለም አቀፍ የኤንጂኦ ማሰልጠኛ ተቋም ነበር አሁን በአጋጣሚ እኛ ደንበኞች ናቸው እዛ ዓለም አቀፍ ኩባንያ ጋር ኤንጂኦ ጋር ዲፕሎማ ቤዚክስ ኖሌጅን ወርድ ኤክሴል ፓወርፖይንት ይሰጥ ነበር ሄጄ እዛ ተማርኩና ዲፕሎማ በኮምፒውተር ያስኩኝ ትዝ ይለኛል ግራጁዌት አድርጌ ከ5 አመት በኋላ አንድ አለ የተባለ ትልቅ አምብሬላ ኤንጂኦ ገባሁኝ እዛ ለመግባት ፕሮባብሊ አሁንም ምላቸው ነገሮች መንጃ ፍቃዴ ኮምፒውተር ዲፕሎማ መኖሩ እነዚህ ነገሮች ሁሉ የራሳቸው ጥቅም አላቸው ሶ ወደ ጥያቄው ስመጣ ሪሊ ወጣቱ መማር ማየት ማወቅ መስራት ያለበት አንደኛ ጊዜውን በተቻለ አቅም ጠቃሚ ዓላማ ተኮር ጠቃሚ የሆነ ነገር ላይ ማዋል አለበት ጊዜ ተመልሶ ማይተካ ሀብት ነው ጊዜ በቀላሉ ማይገኝ ነው ጊዜ አንዴ ካለፈ በኋላ መልሰን ልናገኘው ማንችለው አንድ አባባል አለ በእንግሊዝኛው the bad thing time flies and the good thing you are the pilot ይባላል መጥፎው ነገር ጊዜ እንደ ጉድ ነው የሚበረው ግን ጊዜን ደግሞ በትክክሉ ለአግባብና ለምንፈልገው ነገር ለማዋል ራሳችን ፓይለት ነን የኔን ጊዜ በተመለከተ እኔ ነኝ ፓይለቱ ስለዚህ it's up to me በትክክል ጊዜ መጠቀም ወደፊት ቅድም ካነሳነው ለመድረስ ለናሳካ ከመንፈልገው ጋር በትክክል መጠቀም ያለበት ስለዚህ ወጣቱ ጊዜው ትልቁ ሪሶርስ ትልቁ ሀብቱ መሆኑን ማወቅ አለበት ይሄን ካወቀ በኋላ ምን ማድረግ አለበት ሌላ ቢቀር መጽሐፍ ማንበብ ትምህርታዊ የሆኑ ፕሮግራሞችን መከታተል ከራስ ጋር ተነጋግሮ በየትኛው አቅጣጫ የበለጠ ራሴን አውጥቼ የወደፊት ህይወቴንም ለሀገሬም ለሌላውም ኮንትሪቢዩት ማድረግ እችላለሁ ብሎ መተለም ያስፈልጋል ወደ ዛ አቅጣጫ ለመሄድ ስለዚህ ጊዜ ነምበር 2 ዲሲፕሊን ራስን መግዛት ራስን መቆጣጠር ራስን ማስተዳደር ከመጥፎ ነገሮች መራቅ ወሳኝ ነው በጣም ብሪሊየንት ልሆን ይችላል ሳይንቲስት ልሆን ይችላል ዲሲፕሊን ከሌለኝ ውጤታማ አልሆንም ዲሲፕሊን ደግሞ is not ዝም ብለን ትልልቅ ነገሮች ላይ ብቻ አይደለም ስበላ እንኳን ዲሲፕሊንና ስነ ስርዓት ከሌለኝ ትን ብሎ ሊጎዳ ይችላል ስለዚህ ዲሲፕሊን ራስን መግዛት ራስን ለተፈለገው ዓላማ በሞቀበት ሪሊ በዛው ማደር ማምሸት የለብኝም ወይም ደግሞ በሞቀበት ቻቻታ በሞላበት ጊዜን እዛ አላስፈላጊ ፕሮግራሜን ኤክስትራ ታይሜን መፍቀድ የለብኝም ጊዜ ማኔጅ ማድረግ ነው ስለዚህ ወጣቱ ዲሲፕሊን ሆኖ ሬስፖንሲብል መሆን አለበት ሌላው አንዳንዶቹ በህይወቴ ውስጥ የሚገለጹልኝና በጣም የማያቸው ያው ህይወት ተመልሰን ከኋላ አፍሬሽ ከዜሮ መጀመር አንችልም እንጂ እውነቱን ልንገራችሁ እኔ አሁን ባለኝ ብስለትና አሁን ባለኝ ግንዛቤ ህይወትን እንደገና ወደ ኋላ እንደ ታይም ማሽን ወደ ኋላ ተጠምዝዞ ከዜሮ ወይም ከ12 ያክፍል ወይም ከሃይ ስኩል የሚጀምር ቢሆን I do things differently በጣም በተለየ ሁኔታ ማድረግ ይችላልኝ ለምን አሁን ስለገባኝ ምንድነው እሱ ብትሉኝ ሪሊ ራሳችንን አይተን ማድረግ ያለብንን በጽሞና መጠቀምና መስራት መቻል አለብን ለምን ስራ ላይ ኖር ይችላል ተስፋ የሚያስቆርጥ ነገር ሊኖር ይችላል ፈታኝ የሆነ ነገር ሊኖር ይችላል ዙሪያችንን ጨለማ ሊሆን ይችላል ግን እውነቱን ልንገራችሁ በጣም ጠንክረን ወይ አውቱን ፈልገን ራሳችንን ኮሚት አድርገን አላማ ሰንቀን ስንሄድ በጥሰን ማለፍ የማንችለው ነገር የለም እኔ ከኔ ጋር አብረን ስንማር በጣም በቁጥር የተወሰኑ ልጆች ነን ለዲግሪና ለዲፕሎማ ያለፍነው በወቅቱ በጣም ከአንድ ሃይ ስኩል
እውነቱን ልንገራችሁ ግን ዓላማ ያላቸው ልጆች በዛው አልቀሩም። ዓላማ ያላቸው ልጆች በወቅቱ በሚፈለገው ነገር ባለማለፋቸው የሚያገኙት ነገር ላይ ሆነው ግን ዛኛው ደግሞ ዓላማቸው ላይ ለመድረስ ፈልገው እየሰሩ ስሩ ታይም ክረምትም በተለያየ ጊዜም በኮረስፖንደንስም በርቀትም በመከታተል የተሻለ የደረሱ የተሻለ እኛን ጥለውን ይሄዳሉ which is really important so በህይወት ውስጥ ራስን ማየት አካባቢን ማንበብ ዓለምን ማንበብ ራስ ላይ ግን መስራት ወሳኝ ነው። ሌላው ከዚሁ ጋር ጎን ለጎን ማየት ያለብን እኔ የሚታየኝ ኔትወርካችን ላይ በጣም ትልቅ ሀብታችን መሆኑን መገንዘብ ያስፈልጋል። እያንዳንዱ ገጠመኝ፣ እያንዳንዱ ኢንተራክሽን፣ እያንዳንዱ ጉዟችን፣ እያንዳንዱ ግንኙነት የሚፈጥሩልን ነገሮች ትልቅ ሀብት ወደ ራሳችን እያመጡ ነው። ያንን ወደ ሀብት መቀየር፣ ያንን ወደ ሀብት ማምጣት የራሳችን አቅም ይጠይቃል። ሚስጥሩ የሚባል መጽሐፍ አለ። በቪዲዮም በአማርኛም ተተርጉሟል፣ በእንግሊዝኛም ዘ ሴክሬት የሚል እዚህ ዓለም ላይ ልንደርስ ልንሆን ልናደርገው የፈለግነውን ነገር ጥቅልል ባለ መልኩ የመጽሐፉ መልእክት እዚህ ዓለም ላይ ልንደርስ ልናደርገው ልንሆነው የፈለግነውን ነገር ራሳችን ወደ ራሳችን መሳብ አትራክት ማድረግ እንችላለን። ይሄን ማድረግ ስንጀምር ደግሞ the whole universe ዓለም ሁሉ እየተጋገዘ እንድናሳካው ያግዘናል የሚል መልእክት ነው ያለው በእኔ ግንዛቤ። ስለዚህ እያንዳንዱ ኔትወርክ እያንዳንዱ ግንኙነት በተቻለ አቅም ሙያዊ፣ በተቻለ አቅም ዲሲፕሊን፣ በተቻለ አቅም ሰዎችን የሚረዳ በተቻለ አቅም ውስጣችን ያለውን ሰዎች ሊረዱን የሚችሉና መሆን የምንፈልገውን የምንተልመውን ግን ደግሞ ለጊዜው ማለፍ ያለብንን ተሞክሮች፣ ልምዶች ግንኙነቶቻችን ላይ ስናንጸባርቅ we don't know how and who clicks our luck ማን እንዴትና መቼ ወይ ማን እድላችንን መንገዱን ሊያሳየን እንደሚችል ሌላ ቀርቶ ጫማ እንኳን ስናስጠርግ እግረ መንገዱን እዛ ጋር ሼር የምናደርገው አብረን ጎናችን ያለ ሰው መተዋወቃችንና በጥሩ ዓላማችንን ሲያውቅ ብዙ ነገር ይፈጥራል። ስለዚህ አሁን ደግሞ ቀደም እንዳልኩት የተለያዩ ትሬኒንጎች ይዘጋጃሉ፣ የተለያዩ ጋዘሪንጎች አሉ፣ የተለያዩ ኤክስፒሪየንስ ሼሪንጎች አሉ፣ የተለያዩ ኮሚቴዎች አሉ፣ የተለያዩ በጎ አድራጎትና ቮለንተር ሆነን የምንሰራቸው አሉ። በዛ አጋጣሚ የምናገኛቸው የምንተዋወቃቸው ሰዎች they are game changer in life። እኔ በህይወቴ ያየሁት በየመንገዳችን ላይ የምናገኛቸው ሰዎች ሁሉ ወደ ላይ ሲወጡ ውስጣችንን ነግረናቸው ውስጣችንን ጥሩ ግንኙነት ኢምፕረስ አድርገናቸው ከፈጠር ወደ ላይ ሲወጡ ሁሉ ሁሌ እኛን እያስታወሱ ኮንታክት የሚያደርጉና መንገዱን የሚያሳዩን የሚያግዙን የሚስቡን ናቸው። ስለዚህ ለኔትወርካችን በጣም ጥንቃቄ ማድረግ አለብን። ስለ ኔትወርክ ካነሳው ኔትወርክ is net worth የሚባል አባባል አለ። ሪሊ ትልቅ ሀብት ነው። ስለዚህ ወጣቶች በያጋጣሚው እድሜ ጠገብ ሊሆኑ ይችላሉ፣ ወጣት ሊሆኑ ይችላሉ፣ ጎልማሳ ሊሆኑ ይችላሉ። የተለያየ እድሜ ላይ ያሉ ሰዎችን የሚያገኙባቸውን አጋጣሚዎች ሁሉ ጥሩ ኢምፕሬሽን የመፍጠር ጥሩ ግንኙነት የመመስረት ውስጣቸው ያላቸውንና መሆን የሚፈልጉትን ግን ደግሞ ያጋጠማቸውን ከተሞክሮ የመጠየቅ ነገር ወሳኝ ነው የሚል እምነት አለኝ። በእኛም ስራ አሁን ስልጠናዎቻችን ላይ የኛ ድርጅት የማሰልጠን የማማከር ስራ ነው የምንሰራው። አንዳንድ ጊዜ ፐርፐስፉል ላይፍ ወይም ፐርሰናል ዴቨሎፕመንት ወይም ስትረስ ማኔጅመንት የሚባሉ ትሬኒንጎች አሉ። እነዚህ ነገሮች እነዚህ ስልጠናዎች መንገዳችንን መሆን ያለብንን ማድረግ ያለብንን የሚያሳዩ ናቸው። ዊል ኦፍ ላይፍ የምንለው አለ። እዚህ ዓለም ላይ ስንኖር በአንዱ ነገር ብቻ ማደግ የለብንም። እዚህ ዓለም ላይ ስንኖር
በአንዱ ነገር ብቻ ኤክስትራኦርዲነሪ ሆነን ሌሎችን ነገሮች ያጣን መሆን የለብንም። ይሄ ዊል ኦፍ ላይፍ የምንላቸው ለምሳሌ በእውቀታችን፣ በማህበራዊ ኑሯችን፣ በስራችን፣ በቤተሰባችን፣ በገንዘባችን ባላንስ አድርገን ማደግ አለብን። አንዳንዱ ሰው አለመታደል ይሆንና በአንዱ ብቻ ሌላውን ሁሉን ነገር ይተውና በአንዱ ብቻ ሁሉቶ ለማደግ ይፈልጋል። ወይም አንዱን ሙሉ ለሙሉ ማለት ይቻላል ይረሳዋል። በኋላ ለምዛወር ላይ ጎልማሳ ወይም እድሜያችን ከሄደ በኋላ ዞር ብሎ ሲያየው ሌላው ለካያም የህይወት አካል ነው። ስለዚህ ባላንስ ማድረግ አለብን። ለምሳሌ በእምነታችን ኢንጆይ ማድረግ ያለብን ራሳችን ገቨርን አድርገን ኢነርጂ መሙላት አለብን። ለቤተሰቤ ጊዜ መስጠት አለብኝ። ለእምነቴ ጊዜ መስጠት አለብኝ። ለእውቀቴ ጊዜ መስጠት አለብኝ። ገንዘቤን የተሻለ ማደርግበት የሆነ ቦታ መድረስ ያለብኝ ጊዜ መስጠት አለብኝ። ስለዚህ ስራዬን ለማሸነፍ የተሻለ ጊዜ መስጠት አለ። ስለዚህ ይሄንን ባላንስ ማድረግ ግን አንዳንድ ሰው ቅድም እንዳልኩት አንዱን ፓርቲ ረሳውና በኋላ ዞር ሲል ለምሳሌ እኔ ወጣቱን እውነቱን ልንገራችሁ እውቀቱን ችሎታውን ስራውን ክሬቲቪቲውን ኢንተርፕሬነሪያል አስተሳሰቡን እያደረገ ከተወሰነ ጊዜ ደግሞ በኋላ ከዚህ በኋላ እንደዚህ አሟልቼ ከዚህ በኋላ ደግሞ ትዳር መያዝ አለብኝ ብሎ ሁሉ መተለም አለበት። ይሄንን ካላደረገ የተረጋጋ ጥሩ ፋውንዴሽን ያለው በወቅቱ ከሱ የሚፈልገውን እየሰራ ሰክሰስፉል እየሆነ የሚሆን ሳይሆን ይቀርና አንዱን ፓርት ሚስ ያደርገዋል። ያንን ፓርት ሚስ ካደረገ በኋላ መጨረሻ ላይ ሪግሬት የሚያደርጉ ሰዎች ያጋጥሙናል። ይሄ ሪግሬሽን አንደኛ የተቃጠለውን ጊዜ ቅድም እንዳልኩት ተመልሰን ልናገኘው አንችልም፣ እድል አይሰጠንም። ሁለተኛ ይሄ ሪግሬሽን ወደፊትም ለምንሄድበት በተለይ ከፈቀድንለት ጥቁር ጠባሳ አድርጎ እንደውም አንዳንዱም እኔ እድሌ ነው፣ እኔ እጣፋንታይ ነው፣ እኔ አይሆንልኝም፣ እኔ እንዲህ አይነት ነገር አይሳካልኝም ብሎ ራሱን ያደርግና ተስፋ ይቆርጣል። ይሄ የመጨረሻው ወይም የተወሰነ ከፍ ያለ ደረጃ ደረሰ ማለት። ስለዚህ ሁልጊዜ ቆም ብሎ ራስንም ጌጅ ማድረግ መለካት ያስፈልጋል። ወዴት እየሄድኩ ነው? ምን ፓርት ኦፍ ላይፌን የቀረኝ ነገር አለ? ምንን አመጣጥኝ ይሄ ዊል ኦፍ ላይፍ ያልኩትን አመጣጥኝ መሄድ አለብኝ? ምንንስ ትንሽ ፈጠን ማድረግ አለብኝ? አሁንስ ምን መወሰን አለብኝ? ሌላ ቀርቶ በጣም ቀላል ግን ብዙ ሰው በእኔ ግምት ነው፣ በጥናት የተደገፈ አይደለም፣ ግን ላደርገው የሚችለው የሚመስለኝን አንድ ነገር ልንገራችሁ። ወጣቱ እናት አባት አሏቸው አሉንበት እናት አባት ምናልባት ብዙ ጊዜ የሚፈልጉት አንዳንድ ሰው ከተሞኘ ገንዘብ ሊመስለን ይችላል። አይደለም። እናት አባት ፍቅር ይፈልጋሉ። እናት አባት ጊዜ ይፈልጋሉ። እናት አባት ስታተሳችንን መንገር ይፈልጋሉ። እናት አባት የነሱ ደግሞ ተጨማሪ ቅመም ምን ይመስሎታል? እንደዚህ ያረኩ ነው፣ እንዲህ ያረኩ ነው፣ አሁን እዚህ ላይ ነኝ፣ እንዲህ ያሰብኩ ነው ብሎ ሼር ማድረግ ፍቅር መስጠት ይፈልጋሉ። አንዳንድ ሰው ቶታሊ ጊዜውን ምኑን ሙሉ ለሙሉ ወይ ለስራው ሙሉ ለሙሉ ወይ ለሌላ ነገር ይሰጥና እናት አባትን ኢግኖር ካረገ በኋላ ከዚህ ዓለም መሞት ስለማይቀር ሲል ሪግሬት ያደርጋል። ሶ ፍቅር መስጠት፣ ማጫወት፣ ጊዜ መተለም፣ መከባበር፣ ታንኪዩ ማለት ያስፈልጋል። ስለዚህ በህይወታችን እንዳይቆጨን አንዴ ካጣነው በኋላ ተመልሰን ወደ ኋላ ልናገኘው ስለማንችል ነገሮችን በጽሞና ማድረግ ያለብን ባላንስ አድርገን መሄድ መቻል አለብን። አመጣጥነን መሄድ መቻል አለብን። በነገራችን ላይ አሁን ለምሳሌ ቅድም ሳነሳ ስለኔ እናትና አባት የዘመናዊ ትምህርቱን አልተማሩ፣ ግን እውነቱን ልንገራችሁ ሳይማሩ በተፈጥሮ የተማሩ ወላጆቼ ነው ብዬ የምጠራቸው። ይህንን ከጥቂት ዓመታት ወዲህ ነው ይህን አባባል ያመጣሁት። ለምን መሰላችሁ? ብዙ ነገሮች በህይወት ያስተማራቸው፣ በህይወት ያዩት፣ በህይወት በተሞክሮ ያለፉት ነገሮችን ስናይ ሪሊ ውስጣችን ለካ ያኔ እንዲህ የሚሉት ነገር ግን ብዙ ትኩረት ያልሰጠነው ግን ትልቅ ዋጋ ያለው ነገር አለ ብለን የምናየው እውነት አለ። እነዚህን እውነታዎች እኔ ባለፉት ጊዜያቶች
የተረዳኋቸውና ስለነሱ ያለኝ ግንዛቤ በጣም የሚገርማችሁ የሚነግሩን ነገሮች እነሱ በህይወት ተሞክሮ ያለፉት የተማሩበት የሚያውቁት በተግባር የሚተልሙት ነገር አለ። ስለዚህ እኔ 6 ኪሎ ዩኒቨርሲቲ ገብቼ ዲግሪን ይዤ ሁሉን ነገር አውቃለሁ ብዬ የነሱን ሐሳብ ማለካተት ቢሆን ትልቅ ተጽዕኖ አለው። ሲምፕል ነገር ልንገራችሁ። ሮንጌጎ ትዳር የመሰረትኩት ግራጁዌት አድርጌ 10 ዓመት በኋላ ነው። በ79 ኢትዮጵያን ካሌንደር ጨረስኩ። በ89 ያገባው 89 ሳገባ 88 አካባቢ ላይ አባቴ አፈርቅለለው አባቴና እናቴ አፈርቅለላቸው ሁለቱም የመጨረሻ ላይ ነው ለቤተሰብ ይሄ ልጃችን እንግዲህ ትምህርቱን ተማረ፣ ስራ ያዘ፣ ጥሩ ሰራተኛ ነው፣ አሁን ደግሞ ትዳር መመስረት አለበት ብለው አሰቡ። ተመልከቱ እንግዲህ እነሱ አሰቡና ይሄንን ቤተሰብ ውስጥ ማውራት ጀመሩ። ቤተሰብ ውስጥ ሲያወሩ እህቶቼ ልጆች ትንሽ የነበሩ አብሮኝ የሚያድጉ ነበሩ። እነሱ ቀስ ብለው ነገሩኝ። ቤተሰብ እንደዚህ ማሰብ መጨነቅ ጀምሯል አሉኝ። ሲሉኝ አውቶማቲካሊ አይ ቆይ አይ ልክ አይደለም አይ ምን ችግር አለው ምናምን ብዬ ዋጋ አልሰጠሁትም። ኢሚዲየትሊ እናት አባቴ ይሄንን ነገር እያሰቡ ነው፣ ስለዚህ የኔን እቅድ መንገር አለብኝ አልኩኝ እና አንድ ቀን ተከታታይ እሄዳለሁ ጠይቃቸዋለሁ እና አንድ ቀን ይኸውላችሁ አሁን እጮኛለኝ በዚህ ዓመተ ምህረት 89 ላይ ማግባት ፈልጋለሁ። ሳገባ ደግሞ እናቴም አባቴም ቤተሰብም የሚቻለው ይመጣና ጆይን ታረጉኛላችሁ፣ እኔ ሁሉን ነገር አዘጋጃለሁ ብዬ አፕዴት አደረኳቸው። አታምኑኝም? የተሰማቸው ደስታ ማመን ያቅታቸዋል። እንደውም ትዝ ይለኛል አባቴ ከዛ ሰርጌ 6 ወር አካባቢ ሲቀረው ታሞ ነበርና ጌታን ምን ይል ብሎ ይለምነው ነበር፣ የልጄን ሰርግ ስኩል አትግደለኝ፣ ከዛ በኋላ በማግስቱ ግደለኝ ይል ነበር። ለኔ አሁን ቅድም ዊል ኦፍ ባላንስ ያልኩት ህይወትን አመጣጥኖ መሄድ ያልኩት የተለያየ ነገር ያልኩት ነገሮች ባላንስ የማድረግ ኢሹ ነው። እነሱ ቀድመው ጊዜውን እየቆጠሩ ፕላን ያደረጉት። ስለዚህ ወጣቱ ምንድነው መሆን ያለበት? ከትልልቆች ተሞክሯቸውን ቤስት ፕራክቲስ ይሉታል። ይሄ መልካም ተሞክሮን ማዳመጥ፣ ከዛ ውስጥ እምወስደው ምን አለ፣ ከዛ ውስጥ እኔ ደግሞ አሻሽዬ አዘምኘው፣ ምክንያቱም እኔ ቲዮሬቲካል ትምህርቱን ተምሬያለሁ፣ አዘምኘው የተሻለ ማድረገው ምን አለ፣ ከዛ ውስጥ ለኔ ሲተገበር የሚጠቅመኝ ምን አለ ብሎ የሚወስድ አት ዘ ሴም ታይም ከዛ ውስጥ መጠንቀቅ ያለብኝስ ምንድነው ብሎ መውሰድ አለበት። በጣም ቀላል የሚመስል አባባል አለ፣ ትምህርታዊ ሆነ። ብልጥ ሰው በሰው ይማራል፣ ሞኝ ሰው ግን በራሱ ይማራል ይባላል። ምንድነው መልእክቱ? ይሄ መልእክት ብልጥ ከሆን ለምንድነው why we invent the wheel? ምክንያቱም ኦልሬዲ ኢንቨንት የተደረጋለ የተፈለሰፋለ። ስለዚህ ከሰዎች የደረሰባቸውን አጋጥማቸውን የተሰራውን ነገር መውሰድና እኛ ደግሞ አሻሽለን መተግበር። እንዲህ ነገር ማድረግ ጉዳት አለው ሲባል ደግሞ እኔም ተጎጂ እንዳልሆን ልጠንቀቅ ብሎ ራስን ከዛ ወይ አውቱ መስራት ያስፈልጋል እንጂ ሲደርስብኝ ይነግረውኝ ነበረ ስላልሰማው ነው ይበለኝ እድሌ ነው ብለን ማማረር የለብን። ምክንያቱም የመረጃ ዘመን ነው አሁን ያለንበት። በእውነት ለመናገር የመረጃ ዘመን ነው። at one part of the world እኔ ነገር happen ቢያደርግ እዚህ ጋር ወዲያው እንሰማዋለን፣ ወዲያው እናገኘው። at one part of the world የሆነ በ13 ዓመቱ ልጅ አውሮፕላን ማብረር ቢጀምር እንደ ድንቅ እንትን ፋይንዲንጉ ቶሎ ይሰራጫል። ስለዚህ ምንድነው ከዛ ግን መማረው ምንድነው? ለካ ፎርማል እንትን መጠበቅ የለብኝ። ኮንትሪቢዩት ላደርግ ካሰብኩ ራሴን ከነገርኩት የተሻለ ማድረግ እችላለሁ ብለን ራሳችን መማር መቻላል። ስለዚህ ሪሊ ይሄንን መጠቀም አለብን። ይሄን ስንጠቀም ግን ታላላቆቻችን፣ አባቶቻችን፣ እናቶቻችን፣ ኃላፊዎች፣ የሥራ አለቆቻችን በእውነቴን ነው የምለው ሪሊ ከነሱ ቡጥቡጥ ጠርገን መማር፣ ከነሱ መውሰድ፣ ከነሱ የምንማረውና የምናሻሽለውን ደግሞ እኛ ቅመም እየጨመርን የተሻለ ማድረግ እንጂ
ራሳችንን ኢጓችንን ራሳችን ከፍ አድርገን ሌሎችን ማንሰማ ከሆን ከሌሎች መማር እድላችንን ዘጋ ነው ማለት ነው። ስለዚህ ያንን መጠንቀቅ የሚያስፈልግ ይመስለኛል። እኔ በመጨረሻ በዚህ ፖይንት ላይ አንድ ማነሳው ነገር ኤኒ ቶፒክ በጣም ማውቀው ከሆነ ሰዎች በዛ ቶፒክ ላይ ኦፒኒየን የመስጠት አጋጣሚ ከተፈጠረ ቀድም ያልነገር ለምን መሰላችሁ? ተውት፣ እኔ ሁሉንም አውቀዋለሁ እንበል። አባባሉ በተለየ ስለሚለው ሌላ አባባል ለምድበታለሁ ከሰውየው። ተውት፣ ባውቀው እንኳን ባውቀው ያውም አላውቀው። ምክንያቱም አውቃላችሁ ዘሞር እያወቅን በሄድን ቁጥር አለማወቃችንን ነው ማወቅ ያለብን። ዘሞር እያወቅን በሄድን ቁጥር አለማወቃችን ነው። አንድ በጣም የገረመኝ አንድ ተንቀሳቃሽ ፕሮፌሰር በተለያዩ ሀገሮች የደ ሌክቸር የሚያደርግ ፕሮፌሰር ሼር ያደረገኝ ነገር ትዝ ይለኛል ሁሉ ጊዜና የሰው ልጅ ዲፕሎማ ሲኖረው አድቫንስ ዲፕሎማ ይፈልጋል አለ። አድቫንስ ዲፕሎማ ሲኖረው ዲግሪ ሲኖረው ማስተር ሲኖረው ደግሞ ዶክተራል ይሰራል አለ። ዶክተራል ሲሰራ ግን አለ አለማወቁን ያውቃል አለ። መቼ ዶክተር ሆነ አለማወቁን ያውቃል። ስለዚህ still there is a long way to go፣ ገና ብዙ ማወቅ ያለን። ስለዚህ ሪሊ እኔ ጫማ ሳስጠርግ ከጠራጊው ልጅ ተምሬ ነው የምገባው። እዚህ ለኛል ጋሼ ጫማውት እንደዚህ ይጨማደድብኛል ስለው ጋሼ አውልቀው ሲያስቀምጡት ውስጡን ባዶውን አያስቀምጡት፣ ውስጡ የሆነ ጨርቅ ያስቀምጡበታል። እውነቱን ልንገራችሁ አባቴ ያደረጉት ነበር እንደዛ። ለካው ዘ ፐርፐዝ ነው የሚያደርጉት። ምክንያቱም ግን ስጠይቅ ነው የገባኝ። ምክንያቱም ባዶውን ሲያስቀምጡ ይጨማደዳል፣ ከዛ በኋላ ሲያደርጉትም ይጨማደዳል። ስለዚህ ሁሌ ጫማ ባዶውን አይቀመጥም። ጋዜጣም ቢሆን ጠቅልለው ውስጡ ያደርጉ። አይታችኋል ሱቅ ውስጥ ስንሄድ ጫማዎች፣ ቦርሳዎች ለምን ያደርጉ? ግን እቺን ዕውቀት ከሊስትሮ ነው ያገኘሁት። እና እውነቱን ልንገራችሁ በየአጋጣሚ ሰዎችን መጠየቅ፣ መረዳት፣ ለማወቅ ኪሪየስ መሆን እወዳለሁ። ዛሷይ በተለያየ ፖዚሽን እንዳልኩ ከላይ እስከ ታች እንጂ ራሴን ቆልዬ ጆሮዬን አልዘጋም። ቨሪ ኢንተረስቲንግ። በሁለት ልክፈለው ሪግሬት የማደርገው ነገር ካለ በሚለው በሁለትም ከፍለው አንዱ ከኔ ቁጥጥር ውጪ የሆነ አንዱ በኔ ቁጥጥር ውስጥ ያለ ብዬ ላስብ። ከኔ ቁጥጥር ውጪ የሆነ እኔ በጣም ጥሩ በንጽጽር ጎበዝ የሆንኩ የፊዚክስ ተማሪ ነበርኩ። ማቴማቲክስ እና ፊዚክስ ሳይንስ ስትሪም ነው የመጣሁት። ለዲግሪ ካለፍኩ በኋላ ግን ሶሻል ሳይንስ ነው የተመደብኩት። ቶታሊ ምንም የማላውቀው ፊልድ ውስጥ ሚኒንግ ቢዝነስ ምናምን አላጠናውም። ግን ፈርስት ይር ላይ ምችለውን አድርጌ ጥሩ ፐርፎርም አድርጌ የመጀመሪያ ምርጫዬ እንዳገኝ ሆኖ ነው አካውንቲንግ ያጠናሁት። እና አንዳንድ ጊዜ ልጆቼን ሳይ ፐርፎርማንሳቸውን ሳይ አቅማቸውን ሳይ አካዳሚካሊ ጥሩ ፐርፎርም ያደርጉ ልጆች ሳይ ምናልባት አቨሬጅ ተማሪ ነኝ እና ምናልባት የመጣውበትን ጥሩ ፋውንዴሽን የነበረኝ ሳይንስ ተማሪ ኢንጂነር መሆን ህንድ አስተማሪ ነበሩ። ተማሪ ፊት ያወጡኝና ሃይሎ ቢያን ኢንጂነር እያሉ ይናገሩ ነበርና በውስጤ ይሄ 11 እና 12 ያነ ውስጤ ኢንጂነር መሆን እንትን ነበርና ምናልባት በዛ እንትን ብል ካሁን የተሻለ ይሆን ወይ እላለሁ። በሌላ መልኩ ደግሞ ኖ this is for me የሚል እንትን አለኝ እና ይሄ ከእንትኔ ውጪ የሆነ በኔ ቁጥጥር ስር ስቲል ይሄኛውም ውጪ መታሰብ ይችላል። ግን እንግዲህ የድሮን ዘመንኛ ወጣት የነበርንበትና አሁንን ሳወዳድር መጀመሪያ አንድ እውነታ ሁላችንም መግባባት ያለብን የድሮ ዘመን የራሱ ጥሩ ነገር አለው፣ የራሱ መጥፎ ነገር አለው። ያሁኑ ላይ የራሱ ጥሩ ነገር አለው፣ የራሱ መጥፎ ነገር አለው። ግን እውነት ለመናገር የዚህኛው ወጣት በሆን ደስ ይለኛል። አይገኝም እንጂ የዚህ ወጣት በሆን ደስ ይለኛል። ቢኮዝ ብዙ መስራት፣ ብዙ ራስን ማሻሻል፣ ብዙ ነገሮችን ማድረግ እድሉ ሰፊ የሆነበት ዘመን ነው ካወቅንበት ምለው I'm not undermining ቻሌንጆች የሉም ማለት አይደለም። ለምሳሌ ሲምፕል እኛ ግራጁዌት አድርገን ስራ በግድ ነው የምንመደበው፣ ሌላ ጋር መስራት አንችልም። አሁን ላይ ስራ ፈልጎ ነው። አሁን ላይ ግን ኢንተርፕሪነር የመሆን አሁን ላይ ግን ፈጣሪ የመሆን አሁን ላይ ግን የራስ ስራ የመሆን ቶታሊ አይታሰብም። በእኛ ጊዜ ብዙ አልነበረም። አዌርነሱ ሰፊ ነው። እኔ ሳስብ የዚህ ዘመን ላይ
ብዙ ለማድረግ መሄድና ውስጥን ገበርና አድርጎ ውስጥን አነሳስቶ ከተሞከረ እድሎች ሰፊ ነው ያላቸው እና አንዳንድ ጊዜ እንደውም ምን ሁለት ሰው በሆንኩላለሁ ተቀጣሪ ሞይ ለምን ሁለት ቦታ ሁሉ እንደሰራ እድሎች አያለው ራሳችን ላይ ከሰራ ራሳችን ካዘጋጀን የተሻለ ከሆነ የተሻለ እንድንካረን ለምሳሌ አሁን አያለው ትሬኒንግ ስንሰጥ መክፈቻ ላይ ሄጄ ወይም እኔ የምሰጠው ትሬኒንግ ከሆነ ሻይ ሰዓት መተው የሚጠይቁ መተው እንዲህ አለኝ እንዲህ ያስባለሁ ምን ይመክሩኛል የሚሉኝ ሰዎች ቀደም ካልኩት ከኔትወርክ ጋር ከግንኙነት ጋር አንዳንዶቹን እውነቱን ልንገራችሁ ውስጣቸውን የሚነግሩኝን ይዤ በኋላ የሚጠቅማቸው ነገር ሳገኝ ኮንታክት ማድረጋቸዋለሁ እና ሪሊ የዚህኛው ኦፕን አፕ ያደረገ ዘመን ነው በእኛ ጊዜ አንድ ዩኒቨርሲቲ ደብዳቤ እንኳን ጽፈን took like 3 months መልሱ እስኪመጣል አሁን ላይ ዩኒቨርሲቲው ጋር ደብዳቤ መላክ አይደለም ኦንላይን ክላስ መግባት ይቻላል እና ልዩነት አለው ግን ደግሞ መጠንቀቅ ያለብን አሁን ላይ ጊዜም ያባክኑ ነገሮች ጊዜም ይሰርቁ ነገሮች የሚፈታተኑ ከጥሩ ነገር ወደ መጥፎ እንድንገባ የሚስቡ ነገሮች በስተዋል ስለዚህ ራስን ማኔጅ ማድረግ ራስን መግዛት ጊዜያዊ ደስታን ማቆየት ባይዘው ደስታን ማቆየት አቅም ይፈልጋል ደስታን ማቆየት ራስን ገቨርን ማድረግ ይፈልጋል ለምሳሌ ከዛ ከርቀት ከእናት አባቴ ጉያ ያልወጣሁኝ እናት አባት ተንከባክቦ ወጣ ገባ አታምሽ ብሎ እንትን ያለ እዚህ ጋር ስመጣ ማንንም ይቆጣጠረኛል ስለዚህ ምን ይሆናል automatically I have to take my own responsibility really govern ለማድረግ ራሴን እና አሁን ላይ ፈታኝ ነገሮች አሉ ስለዚህ ያንን በደንብ ገቨርን ማድረግ ይፈልግ ይመስለኛል በመጨረሻ በጣም አመሰግናለሁ ባይዘው ለዚህ ፕሮግራም አዘጋጆች ለክሩ አጠቃላይ ሁላችሁንም አመሰግናለሁ ለድርጅታችሁም በጣም ማመስገን ፈልጋለሁ ምክንያቱም ለኔ ድል ነው የሰጠኝ ሪሊ ያለችኝን ትንሽ ህይወት ተሞክሮ ሌሎች ወስደውልኝ አዳብረው ተግብረውት የተሻለ ይሆናሉ የሚል እምነት አለኝ አስፋፍተውት አዳብረው በመጨረሻ ለወጣቱ ማስተላለፍ የምፈልገው ተስፋ አንቁረጥ እጅ አንስጥ አንድ ነገር በሆነ ለፊቱ ያለብን ፈታኝ የሆኑ ነገሮች የሚፈልጉ ነገሮች አቅም ኢኮኖሚ ፋይናንስ ብዙ ፈታኝ ነገር ሊኖሩ ይችላል ተስፋ አንቁረጥ በበር ስናንኳኳ አልከፈት ካለን በመስኮት እናንኳኳ let's be really give up ማያደርግ ትውልድ ነው እጅ ማይሰጥ ቶሎ ተሸነፍኩ በቃኝ አማራጭ የለኝም አልችለውም ብሎ ማይል ለምን nothing is impossible in this world አንድን ነገር አረጋዋለሁ እችለዋለሁ ካል የሚያቀተን ነገር የለም የሰው ልጅ is a measure of the two extremes ዓለምን በቦምብ የሚያጋያት የሰው ልጅ ነው ዓለምን ይሄ ሰው የሰራው ነው ወይ እስከሚባል ድረስ ልዩ ቦታ የሚያደርጋት የሰው ልጅ ነው ስለዚህ ምንም ነገር ሊያቀተን አይችልም ግን ወይ አውቱን መንገዱን መሞከር ያለብንን የመስራት የማዘጋጀት ራስን የማብቃት ራስን የመቀስቀስ ነው ስለዚህ ተስፋ ማይቆርጥ መሆን ሁለተኛ በተቻለ አቅም ልናስበው ልንደርስበት ልንሆነው የፈለግነው ላይ ፎከስ እናድርግ let's give attention let's በጣም ግርግር ጫጫታ ውካታ የበዛባት ዓለም ነች አሁን ከጊዜ ወደ ጊዜ ግን let's have focus ምንፈልገው ማድረግ የምንችለው ምናስበው ነገር ላይ ትኩረት እናርግ then what will happen focus እናረግ really አትኩሮት ስንሰጥ ብዙ ነገሮችን የማይቻሉ ይመስሉትን እንዲቻሉ የማድረግ አቅማችን ይጎለብታል እግልስ በጣም በነገራችን ላይ አልፎ አሁን ሶሻል ሚዲያ ካል ዩቲዩብ ለምሳሌ አልፎ ያለው አንዱም ማየው አራዊቶችን ነው ማየው አራዊቶች ይገርሙኛል እግል በጣም በርቀት ሆኖ ፎከስ አድርጎ አነጣጥሮ አይቶ imagine not on the ground ከውሃ ውስጥ ያለን አይቶ አነጣጥሮ ከላይ ጀምሮ ልክ እንደ ጀት አብዛኛው የሰው ልጅ ፍልስፍና ባይዘው ከአራዊቶች ከእንስሳቶች የመጣ እንደሆነ ኦቨርሂር አድርጌያለሁ የተወሰነ ሰምቻለሁ አነጣጥሮ ከላይ መጥቶ ዳይቭ አድርጎ
በእግሩ ይዞ አሳውን ይወጣል። ፎከስ እናድርግ። the more we focus the more we can make a difference. ትኩረት አድርገን ራሳችንን ገስጸን ሐሳባችንን ሰብስበን ትኩረት ሰጥተን ከሰራን ማሳካት እንችላለን። ይሄ ሁለተኛው ምክር። ሶስተኛው let's respect people around us. ሰዎችን እናክብር። don't touch ሰዎች ጋር ያሉ ኔትወርካችን ላይ ያሉ ግንኙነታችን ላይ ካለባበስ ከሚነዳ መኪና ከእግረኛ መሆን ከምናምን ጋር አናያይዘው። በእኔ እምነት ሰው በመሆኑ ብቻ let's give due respect አክብሮት የሚገባውነት። ምክንያቱም ያ ሰው ጌም ቼንጀር ሊሆን ይችላል። ያ ሰው ጥሩ ሐሳብ ከሱ የምንወስደው ሊሆን ይችላል። ያ ሰው በእኛ አምሳይ ፈጣሪ አምሳል የተሰራ ስለሆነ ትልቅ እንትን አለው። ስለዚህ ሪሊ ማንንም ቢሆንና እንትን እንበል። እሱ ብቻ አይደለም ያ ሰው አንድ ቀን ስለኛ የሚመሰክር ጥሩ ነገርም መንገድ የሚያሳየን የሚጠቅመንም ሊሆን ይችላል። ስለዚህ ለሳ እሱ ብቻ አይደለም ሶሻል አክሰፕታንሳችንም ያድጋል። ሌላው አብሬ ማንሳት የምፈልገው በአራተኛ ነጥብ ወጣቱ ገና ኢነርጂ ያለው ገና ብዙ መድረስ ያለበት ገና ብዙ መስራት ያለበት ገና ብዙ መጓዝ ያለበት ኤንድ አቅሙም ያለው ነው። ስለዚህ በአንድ ነገር አለመገደብም ጥሩ ነው። መልቲ ታስከር መሆን እውቀትን ማዳበር ክህሎትን ማዳበር። ለምሳሌ አንዳንድ ቦታዎች ሲሄድ ሰዎች የኛ አይነት ልክ ፊደል እየለቀሙ ኮምፒውተር ታይፕ የሚያደርጉ ካየሁኝ በተለይ ወጣት ከሆነ ያሳዝነኛል። ለምን መሰላችሁ? ማቪስ ቤከን የሚሉት ፕሮግራም አለ። እንዴት ስፒድ ማሻሻል ይችላል፣ እንዴት መፍጠን ይችላል። ማትር ፍሪ ነው። ሎድ አድርጎ ጭኖ መለማመድ ነው፣ ጊዜ መስጠት ነው፣ ራስን መግዛት። ከዛስ የሆነ ስንጽፍ ፈጣን ነው ዘን አንድ ክህሎት አሻሻልኩ ማለት አንድ ክህሎት። ስለዚህ ራሴ ላይ ኢንቨስት ማድረግ። ዛሬ ኦንላይን ትምህርቶች ማለት እንትኖች አሉ። ራሳችን ማወቅ፣ መጽሐፎች ማንበብ፣ ከሰዎች ጋር ስንውል ሐሳቦች ስብሰባዎች ምናምን ስንሳተፍ ተዘጋጅተን መሄድ፣ ጥያቄ ካለ መጠየቅ፣ ኔትወርክ ማድረግ። እንዴት ይረዱኛል፣ እንደዚህ ህልም አለኝ ብለን ሰዎችን መጠየቅ። እንደዛ አይነት እንትን ማድረግ አለ። ሌላው ራሳችንን ካልባሌ ከማይመጥነን ትክክል ካልሆነ በጎ ካልሆነ ከሱስ ጋር የሚያያይዝ ነገሮች መገደብ መቻል አለበት። የሰው ልጅ ራሱን ማስተዳደር ካልቻለ ራሱን ገቨርን ማድረግ ካልቻለና በፈለገው ጊዜ ፍሪሊ በፈለገው እንዲያደርግ ከፈቀደለት አእምሮ አይቴል እዚህ ዓለም ላይ ገቨርን የማይደረግ ልቅ የሆነ ሱሰኛ የሆነ ከምንም ነገር የማይቆጠብ ዓላማ የሌለው ይሆናል። ስለዚህ ራስን ማስተዳደር መገራት ያስፈልጋል። ይሄ ደግሞ ይቀጥላል። ቤተሰብ ስንመሰረት ቤተሰብን ማክበር ያስፈልጋል። ቤተሰብ ስንመሰረት ለልጆች ሞዴል መሆን ያስፈልጋል። ቤተሰብ ስንመሰረት ልጆቻችን አጠገብ መሆን የሌለበትና መሆን ያለበትን መለየት ይመጣል። ስለዚህ መጀመሪያ ወጣት ሆነን ራሳችንን ገቨርን የምናደርግ ደስታችንን የምናቆይ መሆን አለበት። በመጨረሻ እዚሁ ፖይንት ላይ የማነሳው ነገር ኦፖርቹኒቲ ሲክ የሚያደርግ ትውልድ መሆን አለበት። መልካም አጋጣሚን የሚያነብ ዓለም ላይ አብዛኛው ሰክሰስ ስቶሪስ ጥሩ ነገሮች ኮንትሪቢዩት የተደረጉት ከችግር መፍትሄ መፈለግ ነው። በቅርብ ጊዜ ከኛ ጋር ትሬኒንግ የሚሰጥ እንደውም ሙሉ ለሙሉ ጠቅሎ ወደዚህ መጥቶ ከኛ ጋር ፐርታይመር ሆኖ የሚሰራ አንድ የዩኒቨርሲቲ ሌክቸረር ቆየት ብሏል። አሁን ደግሞ ለዶክተራል ዲግሪ ውጭ ሄዶ ትዳር መስርቶ ከነቤተሰቡ አግኝቶ ውጭ ሄዶ ዶክተራል ዲግሪውን አሁን ይዞ ኦንላይን ስለ ስራ ፈጠራ እንትን የሚለው አለ። ማስተርሱንም ሁለት ማስተርስ አለው። አንዱን ማስተርስ ከደቡብ አፍሪካ የሰራው በዚሁ በስራ ፈጠራ ነውና ኦንላይንም ያስተላልፈው እንትን አለ እና እዛ ላይ ዶክተር አንድ የውጭ ዜጋ ጋበዘና አውስትራሊያዊ እዛው ፕሮፌሰር አብረው የሚሰሩ ጃፓናዊ ነው እንጂ ጃፓናዊ ነው ግን አውስትራሊያ ሀገር እንትን የሚል ስራ ፈጠራ ምንድነው ብሎ ጠየቀው። ምን አለ? ስራ ፈጠራ ለኔ መፍትሄ ፍለጋ ነው፣
ሶሉሽን ፕሮቫይደር ነን። የህብረተሰብን ችግር የሚፈታ ስራ ፈጥሮ እግረ መንገዱን ችግርን እየፈታው እግረ መንገዱን ግን ገንዘብ የሚያመጣ ቢዝነስ መፍጠር ነው። ስለዚህ ችግር መፍታት ነው። ስለዚህ ምን ልል ነው ኦፖርቹኒቲ ሲክ የሚያደርግ ወጣት መሆን አለበት። አይኑ ኦፕን አፕ አድርጎ መልካም አጋጣሚ የሆነ ከተማችን ውስጥ ስንሄድ የሆነ ቦታ ችግር ተፈጥሮ ካየን ይሄን ችግር የሚፈታ ለህብረተሰቡ መፍትሄ የሚሰጥ አሴም ታይም ጆብ ኦፖርቹኒቲ ለኔ የሚሆን ምን ሰጀስት ላደርግ እችላለሁ ብሎ ማሰብ። እኔ ደግሞ ካልሰራሁት እና እኔም አልሰራው ከሆነ በተለያየ ምክንያት ይሄ ሰጀሽን የሚጠቅም ከሆነ ስራና ክህሎት ለምንድን ነው እንትን ማላደርግ ወይም እንዲህ አይዲያ አለኝ ብሎ የሚያወጣ መሆን አለበት። ስለዚህ ሪሊ ዓለም ሁሉን ነገር ሰጥታናለች። ዓለም ጥሩንም መጥፎውንም ሰጥታናለች። ኢትስ አፕ ቱ አስ የኛ ፋንታ ነው ጥሩውን ይበለጠ ጥሩ እንዲሆንና ጥሩን እንትን ብለን ጥሩ ያልሆነውን ደግሞ ወደ ጥሩ እንዲመጣ ማድረግ። ስለዚህ አይናችንን ከፍተን ጥሩ አጋጣሚዎችን ችግሮችን ደግሞ መፍትሄ የሚሰጡ ነገሮችን ማየት የሚችል ትውልድ መሆን አለበት። ዘይን ዋት ውል ሀፕን ዘይን እዚህ ዓለም ላይ የተፈቀደልንን ጆርኒ ጉዞ የህይወት ጉዞ እኛም ደስተኛ ሆነን በስራችንም ብዙ ደስተኞች ፈጥረን በህብረተሰቡም ዘንድ ኮርፖሬት ኤንድ ሶሻል ሬስፖንሲቢሊቲያችንን የምንወጣ ትውልድ እንሆናለን ማለት ነው። በመጨረሻ የኤፍታ ንቃት ንቁ ገስት አርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። በጣም ጥሩ ስራ ነው የምትሰሩት። መበረታታት አለበት። ይሄ ትውልድ ነው የምትቀርጹት፣ ትውልድ ነው የምትፈጥሩት። ስለዚህ መልካምን ሁሉ እመኝላችኋለሁ።